እጅግ የምንወዳችሁና የምናከብራችሁ የሀዲመተዮም አለላቶ ቤተሰቦች ሰላማችሁ ብዝት ዝት ይበልልን። እንዴት ናቸው? እኛ ሰላም ነን። ከሀያኛው የብሔር ብሔረሰቦች ቀን በዓል በኋላ ነው ዛሬ ለመጀመሪያ ጊዜ መረጃዎችን ይዘን ወደ እናንተ የቀረብ ነው። እንደሚታወቀውም በሀዲመተዮም አለላቱ ሚዲያ በኩል የተለያዩ ዝግጅቶችን ከዚህ በፊት ወደ እናንተ አደርሰናል። እናንተም ደግሞ ደስ የሚሉ አስተያየታችሁን ሰጥታችሁልናል። ይህ ደግሞ ለኛ ከዚህ በፊት እንደምንለውም ግብአት ይሆናል ማለት ነው። ዛሬም እንደምናውቀውም በየሳምንቱ ወደ እናንተ የምናቀርበው ዝግጅት ነው። በዚህ ዝግጅት ላይ በሀገር ውስጥ ላይ በሳምንቱ የተወሩትን ምርጥ መረጃዎችን እንዲሁም ደግሞ ከአፍሪካም ወጣ ብለን ደግሞ ከዓለምም የተለያዩ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮችን እንዳስሳለን። እስከ ፕሮግራሙ መጨረሻ ከኔ ጋር ሁኑ እላለሁ። አጢሶ ነኝ፣ አብራችሁን ቆዩ። በመጀመሪያም ከሀገር ውጪ ነው የምንጀምረው። ዛሬ ከውጪ እንጀምራለን። እንደምናውቀውም ፕላኔታችን እርዝ በጣም የተለያዩ የተፈጥሮ አደጋዎችን እያስተናገደች ትገኛለች። የትኛውን አንስተን የትኛውን መተው እንዳለብን አናውቅም። በቅርቡ እንደምናውቀውም የኤርታሌ እሳተ ገሞራ ጉዳይ በጣም ዓለም አቀፍ ገጽታን ይዞ ነበር። እንዲሁም ደግሞ አሁን በጃፓን እንዲሁም በአውሮፓም በአውስትራሊያም የሰደድ እሳት በአሜሪካም እንዲሁም ቅርብ ጊዜ የምናስታውሰው የፍሎሪዳ የሰደድ እሳት እንዲሁም ደግሞ አሁን በጃፓን በጣም በሪሽተር ስኬሉ በጣም ከፍተኛ የሆነው 7.5 ማግኒቲዩድ ያለው የመሬት መንቀጥቀጥ በጃፓን ተከስቷል። ይህም ደግሞ ብዙ ሰዎች ለሞት እንደተዳረጉ ነው መረጃዎቹን ቢቢሲ እና ሲኤንኤን እንዲሁም ዘግበዋል ማለት ነው። በጣም አሳዛኙ ነገር ብዙ ህፃናቶችም እንደነበሩ ነው እና የነበሩበት ፎቆች ተደርምሰዋል። ብዙ አደጋዎች እንደደረሱ ነው መረጃዎች የሚያመላክቱት። ይህ በጣም ትንሹ ነው እና ባለፈው በሲንጋፖርም እንዲሁም ደግሞ በቻይናም የምናስታውሰው ነው ቅርብ ጊዜ ላይ የተከሰቱ የጎርፍ አደጋዎች። በሂንድም እንደዛው ከባድ የሆነ ዝናብ ዘንቦ የጎርፍ አደጋ መከሰቱን ለማንሳት ሞክረናል። ይህም ደግሞ በጃፓን የተከሰተውን አሁን የዓለም ሚዲያዎች እየተቀባበሉበት ይገኛሉ። ሌላው ደግሞ የአሜሪካ ጣልቃ ገብነት እንደቀጠለ ነው። ባይዘወይ እንደምናውቀውም አሜሪካ ዓለም አቀፍ ደረጃ ያላት ተሰሚነቷ በጣም እያሽቆለቆለ ይገኛል። በተለይም በአዲሱ ፕሬዝዳንት ዶናልድ ጄ ትራምፕ ወዲህ የአሜሪካ ቅቡልነቷ ዝቅ እያለ መጥተዋል ማለት እንችላለን። ከፈለገች በምዕራቡ ከፈለገች በምስራቁ በኩል ጣልቃ ትገባለች፣ የራሷን ነገር ታስኬዳለች። አሁን ደግሞ እንደምናውቀውም ምዕራብ አፍሪካ አብዛኛው ሀገራት ከራሽያ ጋር ወዳጅነት እንደመሰረቱ እናውቃለን። ቡርኪና ፋሶ፣ ማሊ፣ ኒጀር፣ ናይጄሪያ እነሱ የራሽያ ወዳጆች እንደሆኑ እናውቃለን። በቅርቡ በቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ላይ የደረሰው ነገር እናስታውሳለን እና በሶማሊያ ጉዳይ ላይ ምክንያቱም ስትራቴጂክ ቦታ ስለሆነች ሶማሊያ በጣም ትኩረት አድርጋ ነው አሜሪካን እየሰራች ያለችው እና ግን ከወደ ሶማሊያ የተሰማው ነገር ትንሽ የአሜሪካንን ልብ ደንገጥ የሚያደርግ ይመስለኛል ብዬ አስባለሁ። እና ምንድነው መረጃው? የሶማሊያው የመከላከያ ሚኒስቴር አሜሪካ የራሷን ጉዳይ ትስራ፣ ይህ የኛ ጉዳይ ነው የሚል ነገር በጣም ጠንከር ያለ መልእክት ነው እና አሜሪካ የራሷን ነገር ስፔሻሊ ለይተው ለትራምፕ ነው። ትራምፕ የራሳቸውን ስራ ይስሩ፣ የአሜሪካንን የዲሞክራሲን እንዲሁም ደግሞ የአሜሪካን የድምፅ ስርዓትን ይቁጠሩ፣ የኛ ድምፅ የኛ መመረጥ የራሳችን ጉዳይ ነው የሚለውን ጠንከር ያለ መልእክት አዘል ማስጠንቀቂያ አዘል መልእክት ነው የሶማሊያው የመከላከያ ሚኒስቴር ሊያነሳ የቻለውና ይህም ደግሞ ከአሜሪካ በኩል አጸፋ ይጠበቃል ተብሎ ይታሰባል። ምክንያቱም አሜሪካን መንካት የነብርን ጭራ እንደማያስ ተደርጎ ነው የሚቆጠረው። ኤኒዌይስ አሁን ሶማሊያ ብቻ አይደለችም። እንደምናውቀውም ኢትዮጵያ ላይም ያላት አቋም የአሜሪካን ጤናማ አይደለም። እንደውም ዛሬ ያነበብኩት ምንድነው
በጥቂት ቀናት ውስጥ ላይ አሜሪካን ለቆ እንዲወጡ ኢትዮጵያውያን የሚባል ነገር ሩመር ነው። አክቹአሊ እንደዚህ አይነት ነገሮች አሉ። ኢትዮጵያ ጋር ተጣምዳለች፣ በጣም ተወጣጥራ ነው ያለችው ነው። we don't know ምን አይነት ነገር ቀጣይ ሊመጣ እንደሚችል ማለት ነው። ስለዚህ ሶማሊያና አሜሪካ ላይ ግብግብ ተፈጥሯል ቢባል በጣም ከባድ ነው። ስለዚህ ጠንከር ያለ አቋም የኛን ጉዳይ ራሳችን በራሳችን መምራት እንችላለን የሚለውን ጠንከር ያለውን አቋም ሶማሊያ በመከላከያ ሚኒስቴሯ በኩል አስታውቃለች። ሌላው ደግሞ አሁን በጣም ፈገግ የሚያሰኝ ብዬ ማለት ይችላለሁና አፍሪካውያን ለስልጣን ያላቸውን ቦታ ያየውበት መረጃ ነው ቢቢሲ ያስነበበውና ሳነበው ራሱ በጣም ገርሞኝ ብዙ ወደ ኋላ እየሄድኩኝ ነበር። ምን ያህል ወንበር ወይም ስልጣን እንደምንወድ ያየንበት ነው። ባይ ዘ ዌይ አንድ በጣም የሚገርም የቢቢሲ ጋዜጠኛ ነው፣ ታይሰን ይባላል። ይህ ጋዜጠኛ ሴራሎኒያዊ ነውና በሴራሎን ምድር ላይ በአፍሪካ ምድር ላይ ነው ይህ የሆነው። ምንድነው የተደረገው? ሰዎች እንደምናቆም ገንዘብ ለማግኘት የሆነ ነገር ለማድረግ ጥንቆላ እንዲሁም ደግሞ ከዊች ክራፍት ጋር የተያያዙ ስራዎችን ይሰራሉ። የታወቀ ነገር ነው። ነገር ግን ስልጣንን በጥንቆላ ለመያዝ የተካሄደበትን ነገር ቢሰሙ ምን ትሆናላችሁ? እና ስልጣን በጥንቆላ ስንል ምንድነው? ከፍ ያለውን ፖዚሽን ለመያዝ የሚፈልግ ሰው ታዋቂ በሴራሎን ምድር ላይ ታዋቂ ጠንቋይ አለ። ይህ ጠንቋይ ቀይ ለብሶ በጣም የሚገርም ማለት ነው። የጋዜጠኛውን ዶክመንተሪን እስኪ እንደሚከተለው ማየት እንችላለን። እነኚህ ሰዎች ወደዛ ወደ ጠንቋዩ ሄደው የሚፈልጉትን አይነት ስልጣን ይጠይቃሉ። ከዛ በኋላ ደግሞ ባይዞ አሳዛኙ ነገር ሰው ይገበራል እና ጠንቋዩ የሚያዘውን ነገር ነው ያ ስልጣን ፈላጊ ሄዶ የሚያደርገው ማለት ነው። ስለዚህ በሴራሎን ምድር አብዛኛው ባለስልጣናት በዚህ በጥንቆላ ቦታ የያዙ ነው ወይ አሮን ነው። ስለዚህ ያንን ነገር በሰርቬይ ተደረሰ ስለ አይደለ። ሌላኛው ነገር ደግሞ የምናነሳው ከወደ ውጪ የያዝነው ነገር ምንድነው? በአሜሪካንና እንዲሁም ደግሞ በደቡብ አፍሪካ መካከል ያለው ግንኙነት በጣም መሻከር ከጀመረ ሰንበትበት ብለዋል። ምንድነው አሜሪካ የሚታነሳው ሐሳቧ ምንድነው? በዋይት አፍሪካነርስ ላይ በነጮች ላይ ነጭ አፍሪካውያን ላይ የሚደርሰው ጥቃት አለ በጥቁር አፍሪካውያን። ይህ ጥቃት እልባት የተሰጠ ጥቃት አይደለም፣ አፍሪካ ቻል ብላለች የሚል ክስ ታቀርባለች። በቅርቡ እንደው ምንድነው የሰማነው ነገር አፍሪካ ጥቁር ነጭ አፍሪካውያንን መገዳደሉ ማያበቃ ከሆነ አሜሪካ ጠራርጋ በአፍሪካ ውስጥ ያሉአትን ዜጎቿን ልትወስድ እንደሆነ፣ በዚህ ምላሽ ደግሞ የአሜሪካ አጸፋ ቀላል አይሆንም። ምክንያቱም ኦልሞስት አብዛኛው የአፍሪካ ዜጎች አሜሪካ ላይ እንደሚኖሩ እናውቃለን፣ ከኤዥያውያን ከአውሮፓውያን ባለፍ ማለት ነው። እና ስለዚህ ይሄንን እርምጃ የምትወስድ ከሆነ ጠራርጋ አፍሪካውያንን ከአሜሪካ ምድር ታስወጣቸዋለች። በዚህ ሰዓት ምንድን ነው የሚፈጠረው? ያው ኪዮስ ነው የሚፈጠረውና በዚህ ኪዮስ መካከል ብዙ ሰዎች ያልቃሉ፣ ብዙ ሰዎች ይገዳደላሉ። እና ምንድን ነው የሚሉት? አንድ ነጭ አፍሪካዊ ያወራው ነገር ምንድን ነው? እኛ ኢንደሚክ ነን አሉ። በጣም ለጥፋት ተዳርገናል። ኦሬዲ ሚያድነን አካል ካለ ያድነን ብለው ነው። እኔ ወንድሜን እናት አባቴን አጥቻለሁ። አሁን ያሉኝ እህቴ ልጆቼና ሚስት ባለቤቴ ብቻ ናቸውና እኔ አጥቻቸዋለሁ። ኢንደሚክ ነን የሚል ነገር በጣም አሳዛኝ ነገር ነው ያነሱት ማለት ነው። ስለዚህ ትራምፕ በዋይት ሃውስ ውስጥ ለራሱ ሲሪል ራማፎሳን ጠርተው ዱላ ቀረሽ የሆነ ክርክር ብጥብጥ ጭቅጭቅ ከጥቂት ወራት በፊት እናስታውሳለን፣ በዚሁ ዙሪያ ማለት ነው። ስለዚህ ቀጣይ እውነትም አሜሪካ በር ከፍታለች፣ መምጣት ትችላላችሁ የሚል በጣም ዘመቻን ጀምራለች። ነጮች መምጣት ትችላላችሁ የሚል ነገር አንስታለች ማለት ነው። ይህም ከሆነ በኋላ በኢትዮጵያውያንም እንዲሁም ደግሞ በሌሎች የአፍሪካ ዜጎች በአሜሪካ ላይ በሚኖሩት ላይ ጫና እንደተፈጠረ ነው ከተለያዩ የዓለማት ክፍል እየሰማን ያለነው መረጃ የሚያመላክተው። ቤተሰቦች ይህ ሀዲይ መተየው አለላቶ ሚዲያ ነው። ሳብስክራይብ እንድታደርጉ ሁሌም እንደጠየቅናችሁ ነው። ኮሜንት፣ ሼር እንዲሁም ደግሞ በዩቲዩብ በቲክታክ ላይ ዶታሜ ሚዲያ ብላችሁ ሰርች ብታደርጉ እባካችሁ ፎሎ ማድረጋችሁን እንዳትረሱ። የተለያዩ ዝግጅቶችን ወደ እናንተ እናመጣለን። ከአፍታ በኋላ እንመለሳለን። አብራችሁን ቆዩ።
እና ቤተሰብ አሁን ደግሞ ከሀገር ውስጥ በዚህ ሳምንት ያጠናከርኳቸውን መረጃዎችን አቀርባለሁ። ባይዘዌ ኢትዮጵያ ከምን ጊዜም በላይ ሰላም ያስፈልጋታል። ምንም ድርድር የለውም የሰላም ጉዳይ እና በጣም ደስ የሚል ሰሞኑን የሚዲያ እንትኖችን እየተከታተልኩኝ በጣም ደስ የሚል ነገር ያገኘሁት ምንድነው በአማራ ክልል ላይ በጎንደር ዙሪያ እንዲሁም በዳምቢያ አካባቢ ወደ ሰላም የተመለሱ ከዚህ በፊት በተለያዩ አማራን ማስጠበቅ ነው እንደዚህ እንዲህ መሆን ነው ብለው ብዙ ነገሮችን ሲያደርጉ የነበሩት በጣም መጸጸታቸውን ጭምር እኛ ሀገርን አማራን እየጠቀምን ነው እያልን ኢቨን ህዝባችንን የጎዳንበት ሁኔታ አለ ብለዋል። እስኪ ከአንደበታቸው እንስማ ከዚህ ትጥቅን የፈቱት። ምክንያቱም መንግስት የሰላም አማራጮችን እያቀረበ ይገኛል ማለት ነው። ይህንንም የሰላም አማራጭን በመቀበል ትጥቃቸውን የፈቱ በጣም በርከት ያሉ ሐሳባቸውንም እንደሚከተለው አንስተዋል። በጣም የሚገርም ነው፣ ደስም የሚያሰኝ ነው። ይሄ በትግራይ ክልልም መቀጠል ያለበት ነገር ነው። ሰላም ይሻለናል ያለች ነገር አንድና አንድ ኢትዮጵያ ብቻ። ምክንያቱም ለኢትዮጵያ ካልወገና ለማንም መቆም አንችልም። ስለዚህ ሀገራችንን በተለያዩ በኩል ስፔሻሊ በሰላም በኩል ሀገራችን ቆስላለችና ከቁስሏ ጎን ልንቆም ይገባል። እስኪ ታጥቀው ለሚንቀሳቀሱ ኃይሎች በመንግስትና በህዝቡ መካከል በተደጋጋሚ እየቀረቡ የሚገኙ የሰላም ጥሪዎችን ተከትሎ በአማራ ክልል በርካታ ታጣቂዎች ወደ ሰላም እየተመለሱ ነው። አስር አለቃ አስናቀሽ ነበር በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ሻለቃ መምራት ወርቁ ባላለው በድር በደገደልም ስንንገላታ ቆይተናል። ሲቀጥል ይህ ይበል የሚያሰኝ ነው። ባይዘው በጣም ደስ የሚል ነው። እኔም ደስ የተሰኝቻለሁ። ሚዲያችንም ሁሌም ሰላም ሰባኪ ነውና ሰላም ለኢትዮጵያ ይብዛ ብለናል። በጣም ደግሞ ሰሞኑ እንደምናውቀው የ20ኛው የብሔር ብሔረሰቦችና ህዝቦች ቀን መታሰቢያ በዓል እንደምናውቀው በማዕከላዊ ኢትዮጵያ ክልል ርዕሰ መዲና በሆነችው በሆሳና በ29/03/2018 ዓ.ም በደማቅ ሁኔታ ተከብሯል። ይህ በዓል ለኢትዮጵያውያን ለየት ያለ ትርጉም ያለ በዓል ነው። ከዛም ባለፈ ደግሞ በማዕከላዊ ኢትዮጵያ ክልል ርዕሰ መዲና በሆነችው ሆሳና ላይ መካሄዱ ደግሞ በጣም ለየት ያለ ትርጉም ይሰጣል። ምክንያቱም አዲስ ክልል ናት፣ አዲስ የተመሰረተች ክልል ናት። ይቺ ክልል ደግሞ ኢትዮጵያን ተቀብላ በማስተናገዷ በጣም ለየት ያሉ ደስታዎች እየተስተናገዱ ይገኛሉ። እንደምናውቀውም የኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ተገኝተዋል። እሳቸው ደግሞ ተገኝተው በጣም የሚገርም መልእክት አስተላልፈዋል። እሳቸው ያስተላለፉትን መልእክት እስኪ ሰምተን እንመለስና የራሳችንን ሐሳብ ማንጸባረቅ እንችላለን። ዛሬ መላ የኢትዮጵያ ብሔሮች ብሔረሰቦች በማዕከላዊት ኢትዮጵያ መዲና በሆሳና ከተማ ሰብሰብ ብለን በጋራ ለማክበር ስላስቻላችሁን ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሀዲያ በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ሕዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። እንደሰማነው ነው ባይዘው ማለት ነው። ጀግናው ኮሎኔል በዛብህ ያስቀጠለውን ጀግናው የሀዲያ ወጣቶች ያስፈጽሙታል፣ ያስጨርሱታል በማለት በጣም ተስፋ እንደጣሉብን በእኛ ላይ ተስፋ መጣላቸውን ጭምር አሳይተዋሉና ቀጥሎ ደግሞ ስለ ሀዲያ ህዝብም ያነሱት ነገር እውነት በጣም ልብ የሚነካ ነውና በአቃፊነቱ በአገር ወዳድነቱ የሚታወቅ
የሀዲያ ህዝብ ነው በማለት ምን ያህል በሀዲያ ህዝብ ላይ ያላቸውን አመኔታም ጭምር ያሳዩበት ነውና እኛም ደግሞ ይህ በዓል በዚህ በሆሳና ከተማ ላይ በመከበሩ የተለያዩ የልማት ስራዎች ተሰርቷሉ። ከነዚህ ውስጥ የአብዮ እርሳሞ መታሰቢያ ስታዲየም እንደምናውቀው ነው። በበዓሉ ዕለት በጣም ደመቅ ብሎ ባይዘዌ ኦልድ ትራፎርድ ነው የሚመስለው። እውነት ነው ባንዋሽ ማለት ነው። እኔ የት ነው በዓሉ እየተከበረ ያለው እንደ እንግሊዝ ላይ ነው እንደ ያሰኛልና ለማካበር አይደለም። በጣም ጠንከር ያሉ ስራዎች የተሰሩበት እንዲሁም ደግሞ ሀዲይ ነፈራን በሚደንቅ ሁኔታ ደምቆ የታየበትም የተገነባበትም ነውና ይበል የሚያሰኝ ነው። ጠቅላይ ሚኒስትር የሚያነሱት ሌሎችም ባለድርሻ አካላት ድንቅ መልእክቶችን አንስተዋሉ። ይህ እንድንተኛ የሚያደርግ አይደለም። ከዚህ በላይ ከዚህ በበለጠ ኃይል እንድንነሳ የሚያደርግ ነው። ቤተሰቦች አሁን ደግሞ በጣም ሰሞኑን መነጋገሪያ በኢትዮጵያ አልፎ ቢቢሲ የዘገበውን ዘገባ ነው ወደ እናንተ የማቀርበው። በዚህ ላይ የሚዲያችንንም አቋም አንጸባርቃለሁ ብዬ አስባለሁ። ይህንን ከሜዲያ በፊት ግን ሳብስክራይብ ሳታደርጉ እያያችሁ እንደሆነ ነው የሚሰማኝ። ሳብስክራይብ አድርጉ፣ እንመለሳለን። በጣም ሲሪየስ የሆነ ነገር ነው የማነሳው ማለት ነው። ምናልባት ይህንን ሳነሳ ብዙዎች ልትቃወሙኝ እንደምትችሉ አውቃለሁ። ግን ሚዲያችን ግልጽ የሆነ አቋም ስላለ የኢትዮጵያዊነትን ማስቀጠል ላይ ትልቁን ድርሻ ሊወጣ የቆመ ሚዲያ ነው። ትርፍን ታርጌት አድርገን አይደለም፣ የሆነ ገንዘብን ለመሰብሰብ የተቋቋመ ሚዲያ አይደለም። አልቲሜት ጎሉ ኢትዮጵያዊነትን ጠንከር አድርጎ ማሳየት፣ የሀዲያን ባህል ስፔሻሊ ለዓለም የማሳየት ስራ ነው የሚንሰራው። ከዚህ የተለየ የፖለቲካም የተለያዩ ስራም የለንም። እኛ የፖለቲካ ፓርቲዎች አይደለንም፣ ሌላም ዓላማም የለንም። ሰሞኑን በጣም ልብ የሚነካ ቲክቶክ ክሪኤቲቭ አዋርድ ስሙ ሲጠራ በጣም የሚገርም ክሪኤቲቭ ይላልና የሆነ ክሪኤት የተደረገ ክሪኤት ማለት የእንግሊዝኛ ቃሉ ትርጉም ካላጣ ፈጠራ የሚል ነው አይደል? ክሪኤት የተደረጉ ነገሮች ኤግዚስትድ ያደረጉ ፕሮብሌሞችን ሶልቭ ማድረግ መቻል አለባቸው እና እንደምናውቀውም ቲክቶክ ክሪኤቲቭ አዋርድ ተብሎ የተለያዩ ሽልማቶች ተበርክቶላቸዋል ለተለያዩ ሶሻል ሚዲያ ኢንፍሉዌንሰር ብሎ ነው የጠራው ቢቢሲ ማለት ነው። ጻፊው እንደዛ ብሎታል እና የተለያዩ ሽልማቶች ተበርክቶላቸዋል። በጣም የምንወዳቸው ድንቅ የኢትዮጵያ ልጆች ተገኝተዋል። ለምሳሌ መልእክተኛው፣ ማስተር አብነት፣ ሌሎችም ባላደረውም ሌሎችም የተገኙበት ድንቅ ጊዜም ነበር እውነት ለማውራት። በዛው ልክ ደግሞ ምን ያህል በባህል ደረጃ የኢትዮጵያዊነትን ወግና ስርዓት መሬት ላይ እንደጣልንም ያየንበትም ነው ባይተወይ ማለት ነው። ይህ ዓለም አቀፍ መልክ መያዙ አፍ እንድንከፍት አድርጎናል። ምክንያቱም ዛሬ ሚዲያውን ፌመስ የሚያደርገው የወረደን ስራ ሲሰራ፣ ለምሳሌ ከኢትዮጵያ ባህል፣ እምነት፣ ወግ፣ ስርዓት ወጣ ያለውን ነገር ይዛችሁ ስትመጡ ህዝቡን ብዙ አሁን አብዛኛው ዝም ብሎ መሳቅ ስለሚፈልግ ሳቂታ ነው የኛ ህዝብ ማለት ነው ይላል፣ ላይክ ያደርጋል፣ ኮሜንት እና ቁም ነገር ምንድነው ለትውልድ የሚተላለፈው ኮንቴንቱ ህይወት ያለው ኮንቴንት ነው ወይ የሚለውን ነገር አያይም። እስኪ በእለቱ የነበረውን ቅንጭብጭቡን ያ ማለት ቲክቶክ ክሪኤቲቭ አዋርድ ቀን የነበረውን ነገር ብዙ አይታችሁታል። አየነው ማአት ነገሮችን ማለት ነው። ሰፋ ያለ ዝግጅት ነው ያሉ ዝግጅቶች ናቸው የተካሄዱት ማለት ነው። አሁን ግን ቲክቶከሮቹ ታስረዋል። ለምን ታሰሩ? ኢትዮጵያ ለሁለት ተከፍላ ለምን ታሰረ? እንትና ለምን ሆነ? በጣም ህዝቡ የሚገርም ነው። በጣም የሚያሳዝኑ ነገሮችን እያየን ነበር። በጣም ሞራል ስታተሳችን የት ጋ ነው ያለው ጥያቄ ያስነሳል። ባይተወይ አንዳንድ ነገሮችን ካለማውራታችን የተነሳ ብሬኖች በመደረጋችን ያ ነገር ፋሚሊያር የሆነ ቤተኛችን ይሆናል ማለት ነው። ቤተኛ እናደርገዋለን። እና እነዚህ ቲክቶከሮች ቢቢሲ ባይዞ እኔ ከቢቢሲ ነው እያነበብኩላችሁ ያለሁት። ቢቢሲ ቀጥታ የጻፈው ምንድነው የኢትዮጵያውያንን ይሄ አለባበስ ስርዓትን ባህልን ያፈነገጠ አውት ኦፍ ካልቸር ይላል። ከባህል ያፈነገጡ አለባበሶችን በማሳየታቸው ታስሯሉ ነው የሚለው የቢቢሲ ነው። ይሄ በጣም ነው ደስ ያለኝ ቢቢሲ በመዘገቡ። ምክንያቱም ዓለም አቀፍ መልክ ሲኖር እኛም ለማውራት እንችላለን።
እውነትም እንደ አንድ ኢትዮጵያዊ ሆነን እኒና እናውራ ቢባል በእለቱ አንዳንዶቹ ሁላቸውም አይደሉ አንዳንዶቹ ያሳዩት አክሽን የለበሱት አለባበስ የሚያሳዩት ሁኔታው ራሱ ኢትዮጵያዊነትን የሚገልጽ ነው ወይ? ሌላውን ተው፣ ሃይማኖታዊነትን ተው፣ ባይልን ተውትና ኢትዮጵያዊነትን የሚያንጸባርቅ ነው ወይ? ያንጸባርቃል ኢትዮጵያዊነትን። ምክንያቱም ኢትዮጵያ የራሷ የሆነ አለባበስ የራሷ የሆነ ባህልና ስርዓት ወግ ያላት ሀገር ናት። ዓለም የሚፈራት ሀገር ናት። ነጮች ወደ ኢትዮጵያ ባህል ዲፊውዝ እያረጉ ነው የራሳቸውን ባህል ማለት ነው። ኢትዮጵያ የራሷን ባህል ለዓለም በምታስተዋውቅበት ሰዓት በዚህ ሾልኮ ገብቶ ብዙ ሰው በጣም የሚያሳዝነው ደግሞ ህፃናት ለምሳሌ የእውነት በጣም በሚዲያ ላይ የተመላለሰ ስለሆነ ለማንሳት አናፍሬም። አንዲት እህታችን የለበሰችው አለባበስ ብዙ ሰው አንስቶታል። በጣም ማለት ቶታሊ ኢትዮጵያዊነትን የሚገልጽ አይደለም። ኢትዮጵያዊነትን በፍጹም የሚገልጽ አይደለም። እና እርቃንን በመሆን ትውልድን የትኛውን ትውልድ ነው የምንቀርጸው? ጎበዝ ነገ እኮ ምንም የማያውቅ ምንም መውጣት መግባቱን በሰው ያደረገ ምስኪን ህፃናት ያሉባት እኮ ነገ ኢትዮጵያን የሚሸከሙ እኮ ትውልድ ከዚህ ነው የሚወጡት። ለራሳችን ባንጠነቀቅ እንኳን ለትውልድ ልንጠነቀቅ ይገባል። እና ያቺ ልጅ የለበሰችው ነገር በፍጹም ወንዶች ሆነው ቦርሳ ይዞ እናውቃለን። ከዚህ አክሽን ጀርባ ያለውን ስፒሪት እናውቃለን። አይሆንም፣ እንቃወማለን። እንደ ሚዲያችንም አግባብነት የሌለውን አለባበስ እንቃወማለን። የእውነት ተመልከቱ፣ እነዚህን አለባበስ ማለት ነው ተመልከቱ። ደግሞ እኮ በጣም የሚያሳዝነኝ ነገር እንትና ምን ስላደረገ ነው? እንትና እንዴት ቲክቶክን እንደምናውቀው ስልክ የሌለበት ቤተሰብ የለም። 5 ዓመት ህፃን ልጅ ቲክቶክ ላይ ስክሮል እያደረገ ነው የሚውለው። ይሄ ህፃን አይምሮ ውስጥ የገባው ነገር ነው ወደ አክሽን የሚመጣው። ኤቭሪቲንግ ከሀሳብ ነው የሚጀምረው። የሀሳብ ሩሙ ሲመታ አክሽን ሩም ይመጣል ማለት ነው። አክሽን ካደረገ ኮንሲኩዌንስ አለ። ኮንሲኩዌንሱ ለሀገራችን ውድመት ነው የሚሆነው። ስለዚህ መንግስት የጀመረው እነኚህን አካላትን ለማስተማር ያክል የሄደው እርምጃ ሌሎችን ያስደነግጣቸዋል። ስለዚህ በሚዲያ ላይ በመውጣት የእውነት በጣም የሚያሳፍርና ስንት ኮንቴንት አለ፣ ስንት ምስኪን ህዝብ አለ። ባይ ዘ ዌይ በጣም አንድ ያየሁት ነገር ምንድነው? አንዲት እናት እንትና ታሰረ እንዴ ወይኔ ምስኪን ብላ ታለቅሳለች። የሱን ነገር አታውቅም። ምክንያቱም ሰውን የሚረዳ ነው፣ ሰውን የሚያግዝ ነው። ሰውን ስላገዘ ይኸውላችሁ የሆነ ነገር ምንድነው ነጮች የሚያደርጉት ይሄ ምንድነው ፕላናቸውን ከጀርባ አድርገው ይሄ ከቨር ፕላን ይጠቀሙታል። እና አንሲን ይላል። ማይታየውን ማየት አለብን። አጀንዳዎች አሉ ከነዚህ አክሽኖች ጀርባ ማለት ነው። በሚገርም ሁኔታ አውስትራሊያ ከ16 ዓመት በታች ያሉት ህፃናት ከ10 በላይ ሚዲያዎችን ሶሻል ሚዲያዎችን ባን አድርጋለች። ቶታሊ ባን አድርጋለች አይሆንም ብላ። ከነዛ ውስጥ አንዱ ቲክቶክ ነው፣ ዩቲዩብ፣ ፌስቡክ እነዚህን ባን አድርጋለች። ለምን? ቀጣይ ትውልድ አደጋ ውስጥ ነው። ባይዘው ቢቢሲ የጻፈውን ነው መረጃውን ማየት እዚህ ማንበብ እንችላለን፣ በግልጽ ማንበብ እንችላለን። እንዲሁም ደግሞ ናይጄሪያ ውስጥም ቲክቶክ ገደብ ተጥሏል። ኢትዮጵያ ውስጥ አዲስ አይደለም እንዴ? ውጭ ሀገር ላይ እንደዚህ ነው እንደዚህ እኮ ተደርጓል፣ እኛ ሀገር ላይ እንዴት የሚል የሚከራከር አለ። እኛ ግን እውነቱን አውርተን በመሸበት እናድራለን። that's all። ስለዚህ ናይጄሪያ ውስጥ ምሽት ቲክቶክ ላይቭ አይቻልም፣ ታግዳለች። ማንበብ ትችላላችሁ፣ ቢቢሲ ነው የዘገበው። ይሄ እኔ ያረጀውን መረጃ አይደለም ማነብላችሁ፣ ዲሴምበር 12 13 ላይ የወጣውን የቢቢሲ መረጃ ነው። አውስትራሊያ ላይ የተጀመረው ነገር ወደ አሜሪካ የሚተላለፋል ተብሎ ይጠበቃል። አገራት የኢንተርጄኔሬሽናል ጋፕ እንዳይፈጠር ስጋት ውስጥ ላይ ናቸው። ኢትዮጵያም የጀመረችው ነገር ይበል የሚያሰኝ ነው። እኛም እንደ ሚዲያችን ከኢትዮጵያ ስርዓትና ወግ ያፈነገጡ ነገሮችን እንቃወማለን፣ በሚገባ እንቃወማለን። ይህንን ነገር በደንብ አድርገን ማሰብ ያስፈልጋል። ለትውልድ የሚያስብ ሰው በእርግጠኝነት ይህንን ይቃወማል። ቤተሰብ እናንተስ ምን ትላላችሁ? በዚህ ዙሪያ ላይ
በዚህ ዙሪያ ላይ እናንተ ምን ትላላችሁ? ትውልድን እየቀረጽን ነው ወይስ እያፈረስን ነው ወይስ እየገነባን ነው? አንድ ነገር በመጨረሻ ማለት የሚፈልገው ነገር ቢኖር እንደዚህ አይነት ነገር በእነዚህ ቲክቶከሮች ላይ ብቻ መቆም አለበት ብለን አናስብም። ይህ የሚዲያችን አቋም ነው። መቀጠል አለበት። ወደ አርቲስቶች መሄድ አለበት። አለባበሳቸው መታየት መቃኘት አለበት። ኢትዮጵያ እኮ 3 መተዳደሪያ አላት እኮ 3 ማለት ነው። እንደ ሚዲያችን የምናምነው 3 ኢትዮጵያ 3 መሰረታዊ የምትተዳደርባቸው ህጎች አሏት። የመጀመሪያ ህግ ኢትዮጵያ የሃይማኖት ሀገር ናት። እስልምና ወይም ክርስትና፣ ቁርአንና ባይብል አለ። ሁለተኛ ለእኛ ሃይማኖት የለንም ኤቲስት ነን ማለት ይችላሉ። ኤቲስት ከሆኑ ደግሞ ሌላኛው መተዳደሪያ ባህል ነው። ኢትዮጵያ ባህል አላት፣ ስርዓት አላት፣ ወግ አላት። እኛም ባህልም አይገዛንም ካሉ ሶስተኛ ግዴታ ሶስተኛው ምንድነው? ህገ መንግስት አለ። ስለዚህ ከሃይማኖት ያፈነገጠ ሰውን ባህል ይዘዋል፣ ከባህል ያፈነገጠውን ሰው ህገ መንግስት ይዘዋል። ስለዚህ ህገ መንግስታዊ ቅርጽ መያዝ መቻል አለበት እንላለን። ይህ ለዛሬ በዚህ ዙሪያ ለማውራት ነው ወሰነን የመጣ ነው። ቤተሰቦች ሳምንት በሚገርም ዝግጅቶች በተለያዩ ዝግጅቶች ወደ እናንተ እንመጣለን። ሚዲያችንን ሀዲመተ ዮም አለላቶን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንታችሁን ጻፉ። ዝግጁ ነን በዚህ ዙሪያ ቢትሰሩ የምትሉትንም የእናንተንም ሐሳብ ወደኛ እንድታመጡ እንላለን። እስከ መጨረሻ ከኔ ጋር ስለሆናችሁ ከልብ አድርጌ አመሰግናለሁ። ሳምንት በሌላ እንገናኛለን። ቸር ቆዩልኝ።